السلام عليكم يا باشا مشايخوች እናንተ ምርጦቹ የረሱል ወዳጆች الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. يقول الله سبحانه وتعالى: رجال صدقوا ما عاهدوا الله عليه. የተከበራችሁ ወንድሞቼና እህቶቼ አላሁ ስብሓነሁ ወተዓላ ከባሪያዎቹ ውስጥ ወንዶች ጀግኖች እንዳሉና እነዚህ ጀግኖችም ቃል የገቡትን የሞሉ ያኒ ለአላህ የገቡትን ቃል የጠበቁና ያላፈረሱ በዱንያ ያልታለሉ ጥቅማ ጥቅም ያልሸነገላቸው ዲናቸውን ለዱንያ ያልሸጡ ሰዎች እንዳሉ አላሁ ስብሓነሁ ወተዓላ በቁርአን ላይ ነግሮናል። ከነዚህ ከታላላቅ ሰዎች መካከል እውነተኛና ሷዲቅ ከሆኑ ሰዎች መካከል የሐበሻ ዑለማዎች ሊጠቀሱ ናቸው። ለዲናቸው ሲሉ የታገሉና ለዲናቸው ብዙ የለፉ። ስለነሱ ዐቂዳ ተናግረን ባንጨርሰው ዛሬ ደግሞ የአብሬት ሼኽን ዐቂዳ ይዘን መጥተናል። መቼም የሙስሊሞች ዐቂዳ ሸርቀን ወገርበን ምስራቅም ምዕራብም ሰሜንም ደቡብም ብንሄድ አይለያይም። ከአንድ ሀገር ወደ ሌላ ሀገር ብንሄድ አይቀያየርም። የሙስሊሞች ዐቂዳና እምነት አንድና አንድ ብቻ ነው። አላሁ ተዓላን በተመለከተ ከጎደሉ ነገሮች አላህን ማጥራት። ለዚያ ነው የአብሬት ሼኽ ቡሽራ ረሒመሁላሁ ተዓላ ምን ይላሉ? ጀለ ረቢ ዐን ሑሉሊል መካኒ፣ ጌታ የጠራ ቦታ ላይ ከመስፈር ይላሉ። አላሁ ስብሓነሁ ወተዓላ ቦታ ላይ ከመስፈር የጠራ ነው። ጀለ ረቢ ዐን ሑሉሊል መካኒ ወልስቲዋእ እስቲላኡ ረሕማኒ። አላህ ቦታ ላይ ከመስፈር የጠራ ነው። ምክንያቱም ጌታችን እንደ ሰው አይደለምና፣ አካል አይደለምና፣ ጅስም አይደለምና። ቦታ ላይ የሚሰፍረው አካላዊ ነገር ነው። አካል ቦታን ይይዛል፣ በቦታ ይገደባል። አላሁ ስብሓነሁ ወተዓላ ግን አካል አይደለምና ቦታ ላይ አይሰፍርም ይላሉ። ታዲያ ሙሸቢሃዎች አላህን በቦታና በአቅጣጫ የሚገልጹ ሰዎች አለይሰ ቃለ አላሁ ተዓላ አርረሕማኑ ዐለል ዐርሺ እስተዋ ብለው ማደናገሪያ ነገር ካቀረቡ መልሱ ምንድን ነው? ከዚሁ ከንግግራቸው ወልስቲዋእ እስቲላኡ ረሕማኒ፣ እስቲዋ የተባለው በቁርአን ላይ የተጠቀሰው አርረሕማኑ ዐለል ዐርሺ እስተዋ የተባለው አላህ ዐርሽ ላይ ተደላድሏል ማለት አይደለም። ኢነማ እስቲላኡ ረሕማን አላህ ዐርሽን መቆጣጠሩ ነው። ረሕማን ጌታ አላሁ ስብሓነሁ ወተዓላ ዐርሽን ተቆጣጥሮታል ማለት ነው እንጂ የፈጠረው እሱ ነው፣ የሚጠብቀው እሱ ነው፣ በቁጥጥሩ ስር ያደረገው እሱ ነው ማለት ነው እንጂ አላሁ ስብሓነሁ ወተዓላ ተቀምጦበታል፣ ተደላድሎበታል፣ ተመቻችቶበታል ማለት አይደለም። ምክንያቱም ጌታችን ስብሓነሁ ወተዓላ በመደላደል በቦታ በአቅጣጫ የሚገለጽ አይደለም። ይሄ ዓቅላችን ይመሰክራል፣ ዓቅላችን ይፈርዳል። ይሄ ንግግር የአብሬት ሼኽ የተናገሩት ሼኽ ቡሽራ የተናገሩት ጀለ ረቢ አይተነዘሀ ረቢ ጌታ የጠራ ዐን ሑሉሊል መካኒ ቦታ ላይ ከመስፈር ወልስቲዋእ እስቲላኡ ረሕማኒ ኢስተዋ የምትለዋ ቃል በቁርአን ላይ ያለችዋ አርረሕማኑ ዐለል ዐርሺ እስተዋ የምትለዋ ቃል ዐርሽን መቆጣጠሩን መግለጫ ነች እንጂ አላሁ ተዓላ ዐርሽ ላይ ተቀምጧል ማለት አይደለም። እስቲላኡ ረሕማን ነው። እዚህ ቦታ ላይ የአብሬት ሼኽ ኢስተዋ የሚለውን ንግግር ኢስተውላ በሚል ፈስረውታል። ይሄ ተሕሪፍ አይደለም፣ ትርጉምን ማበላሸት አይደለም። እንዲያውም እኚህ ዓሊም ከዑለማዎች ወስደው ነው ይህን ያሉት፣ ከሰለፎችም ከኸለፎችም። ከሰለፎች ውስጥ ዓብዱላህ ኢብኑ ሙባረክ የተባሉ ትልቅ ዓሊም ናቸው። ከሰለፎቹ አንዱ ናቸው።
ያኒ 300 ክፍለ ዘመን 300 ዓመታት ሳያልቁ በፊት የነበሩ ዓሊም ናቸው። እኚህ ኢብኑል ሙባረክ የተባሉት ዓሊም አርረሕማኑ ዐለል ዐርሽ እስተዋ ማለት ኢስተውላ ማለት ነው ብለው ቢማዕና ቀሀረ ዓርሽን ተቆጣጠረ ማለት ነው ብለው ተርጉመዋል። እሳቸው ብቻ አይደሉ፣ ኢነማ ሌሎችም እንደነ አልኢማም ሙሐመድ ኢብኑ ሙሐመድ አልማቱሪዲ አቡ መንሱር የተባሉት እኚህም ታላቅ ዓሊም ኢስተዋ የሚለውን በመቆጣጠር ፈስረውታል። ሌሎችንም ዑለማዎች መጥቀስ ይቻላል። አዘጃጅን የመሳሰሉ ከቋንቋ ምሁራኖችም ውስጥ አዘጃጂ የእሳቸው ተማሪ እንደዚሁ ሌሎችም ዑለማዎች ኢስተዋ የሚለውን ኢስተውላ ወይም ደግሞ ቀሃራ በሚል ተጠቅመውበታል። የሐበሻ ዑለማዎችም ይህንኑ ከመሸይኾቻቸው የወሰዱትን ዑለማዎች የተስማሙበትን እውነተኛውን ዓቂዳ ነው የሚያስተላልፉትና ኢስተዋ ማለት ተቀመጠ አይደለም ተቆጣጠረ ማለት ነው። ይሄ የአብሬት ሼኽ ዓቂዳ የሌሎችም ዓቂዳ ነው። ዞር ብለን እንመልከት። የአብሬት ሼኽ ዓቂዳቸውን ያወጡት ከኪሳቸው ወይስ ከመሸይኾቻቸው ይዘውት ነው? ዓቅላቸው መስክሩ ነው። ምንም ጥርጥር የለው። እነዚህ አካባቢዎች ሼኽ ቡሽራ ሌሎችም የዳናው የአናው የትግራይ የደቡብ የሶማሌው የሁሉም ክልል መጥቀስ ይቻላል። ሁሉም መሻይኾች ዓቂዳቸው አንድና አንድ ብቻ ስለሆነ ነው። እኚህም ምን ያሉት አላሁ ተዓላ ከቦታና ከአቅጣጫ የጠራ ነው። አርረሕማኑ ዐለል ዐርሽ እስተዋ የሚለውን እያክ ተቀመጠ ብለህ እንዳትፈስር፣ ተደላደለ ብለህ እንዳትፈስር፣ ተመቻቸ ብለህ እንዳትፈስር። ለምን? ይሄ ጥፋት ነውና ሀላክ ነውና አላህን ከፍጡራን ጋር ማመሳሰል ነውና ይላሉ። ይሄ ነው የዑለማዎች የጋራ ስምምነት። ለዚያ ነው አቡ መንሱር አልበግዳዲ የተባሉ ታላቅ ዓሊም ወደ 18 የዕልም ፈኖችን ትምህርቶችን ጠንቅቀው የሚያውቁ የነበሩ ሐታ አዘሀቢ ሲየር አዕላም ኑበላ በተባለ መጽሐፉ ላይ ስለ ዑለማዎች ታሪኮችና አጫጭር የነሱን ታሪክ በጻፈበት መጽሐፍ ላይ ስለኚህ ሰው ሲናገር ምንድን ያለው? አልኡስታዝ አወድሷቸው የተናገረው 18 ቢሆኑ ፈኖችን የትምህርት አይነቶችን አጥብቀው ጠንቅቀው ያውቁ የነበሩ ዓሊም ብለው ነው የተረጉማቸው። ስለሳቸው የጻፈው እኚህ ዓሊም አልፈርቁ በይነ አልፊረቅ የሚባል መጽሐፍ አላቸው። ታትሟል፣ ገበያ ላይ ይገኛል። ማንኛውም ሰው ሊገዛው ይችላል። የዑለማዎችን የጋራ ስምምነት እዚያ ላይ ያሰፈሩ ምን አሉ? ወአጅመዑ አህሉ ሱና ሁሉም ተስማምቷል ዐላ አነሁ ላ የሕዊህ መካን ወላ የጅሪ ዐለይህ ዘማን። አላህ እኮ ቦታ አያካብበውም እንዲሁም ደግሞ ዘመናትም አይቆጠሩበትም። ምን እሳቸው ብቻ ከእሳቸው በፊት የነበሩት ሰለፊይ የሆኑት አቡ ጃዕፈር አሕመድ ኢብኑ ሰላማ አጣሐዊ ረሒመሁላሁ ተዓላ ሓፊዝ የነበሩ ናቸው። የሐዲስ እውቀት የነበራቸው ሰፊ እውቀት እንደነ ቡኻሪ እንደነ ሙስሊም እንደነ አቡ ዳውድ ሓፊዝ የነበሩ ናቸው። እኚህ ዓሊም ፈቂህ የፊቅህም እውቀት ያላቸው የሐዲስም እውቀት ያላቸው ዓሊም ዓቂዳን በተመለከተ የጻፉት መጽሐፍ አለ። እስካሁን ድረስም ተማሪዎች ይማሩታል፣ ይሐፍዙታል፣ ይሸመድዱታል። እዚህ ውስጥ የተጠቀሰ ነገር አለ። እኚህ ዓሊም ከሰለፍ ዑለማዎች ውስጥ አንዱ ናቸው። ምን ይላሉ? ስለ አላሁ ስብሓነሁ ወተዓላ ሲናገሩ ተዓላ ያዕኒላህ ዐኒል ሑዱድ ወልጋያት ወልአርካን ወልአዕዳእ ወልአደዋት ላ ተሕዊህ ልጂሃት ስቱ ከሳኢር ልሙብተደዓት። ይህን ነው ተማሪዎች የሚሸመድዱት በቃላቸው የሚማሩት። ማንም ሰው አላሉትም ብሎ ሊክደው የማይችለው የሰለፎችን የጋራ ስምምነት የጠቀሱበት መጽሐፋቸው ላይ هذا ذكر بيان عقيدة أهل السنة والجماعة የአህሉ ሱና ወልጀማዓ እምነት ማብራሪያ ነው ብለው የጠቀሱበት መጽሐፋቸው ላይ ምን አሉ? አላህ ቁጠራ ከሑዱድ ከልክ ከመጠን ልክ ወልጋያት
ከመድረሻዎች አላህ የጠራ ነው። ወልአርካን ከማዕዘናትም አላህ የጠራ ነው። ወልአዕዳእ ከትልልቅ አካላት ከእጅ፣ ከጭንቅላት፣ ከእግር፣ ከደረት፣ ከሆድ ከመሳሰሉት አካላቶች አላሁ ተዓላ የጠራ ነው። ወልአደዋት ከትንሽ አካላት እንደ ምላስ፣ እንደ ከንፈር፣ እንደ ጥርስ ከመሳሰሉትም አላህ የጠራ ነው። ላ ተሕዊህ ልጂሃቱ ሲቱ ከሳኢር ልሙብተዳዓት እንደ ፍጡራን አላህን አቅጣጫዎች አያካብቡትም። አቅጣጫዎች ስድስቱም ማለት ላ ተሕዊህ ልጂሃቱ ሲቱ ስድስቱም አቅጣጫዎች አያካብቡትም አላህን ከሳኢር ልሙብተዳዓት ሌሎች ፍጡራን እንደሚያካብቡት አላህን ግን አያካብቡትም ይላል። ይሄ ነው የዑለማዎች የጋራ ስምምነት። ይሄ ነው የሙስሊሞች እምነት ሰለፈን ወኸለፈን። እኛ አህሉ ሱናህ ያለንበትም እምነት ይሄው ነውና ወደዚህ እምነት ይመጣ ሰው አህለን ወሰህለን ቢሂ በጣም ደስ ብሎን እጃችንን ዘርግተን እንቀበለዋለን። ወንድማችን ይሆናል፣ በዓቂዳ እንተሳሰራለን። ከዚያ ውጭ ግን ይህን እምነት አልቀበልም ብሎ ባለሁበት መንገድ ላይ እሄዳለሁ ብሎ አላሁ ተዓላን እንደ ፍጡር እየገለጸ አንዳንዶቹማ ወልዒያዙ ቢላህ ጺም እንዳልበቀለለት ወጣት ነው አላህ እያሉ ወልዒያዙ ቢላህ፣ ሌሎቹ ደግሞ ጸጉሩ ላይ ጥቁርና ነጭ የተቀላቀለበት ሽበት የተቀላቀለበት ጎልማሳ አይነት ሸክል ቅርጽ ነው ያለው አላህ እያሉ እንዲህ አይነት እምነት ያላቸው ሰዎች፣ አላህን በሰው የሚያስመስሉ ሰዎች፣ አላህ የሰው ልጅን በራሱ ምስል ነው የፈጠረውና አላህ የሰው ልጅን ይመስላል እያሉ የሚያምኑ ሰዎች እኛ ጋር አንድ ነን ብለው ይመጡ በፍጹም አንድ ሊሆን አይችልም። ይሄ ፖለቲካ አይደለም፣ ዲን ነው፣ ዓቂዳ ነው። በዱንያ ጉዳይ ላይ አብረን ልንሰራ እንችላለን። ከማንም ሰው ጋር አብረን እንሰራለን። ማህበራዊ ግንኙነት የሚባል ነገር አለ። ጉርብትና፣ ዝምድና ሊያገናኘን ይችላል። በኢማን ጉዳይ በእስልምና ጉዳይ ግን ዓቂዳችን አንድ ሲሆን ወንድማማችን ነው። አለዚያ ግን የዲን ወንድማማችነት አይኖረንም። የሀገሬ ሰው፣ ጎረቤቴ፣ ዘመዴ የሚባለው እንዳለ ይሆንና የዓቂዳ ግንኙነት ግን አይኖረንም። ስለዚህ ዓቂዳቸውን አስተካክለው ከመጡ እነዚህ ሰዎች እጃችንን ዘርግተን እንደምንቀበላቸው ደስ ብሎን እንደምንቀበላቸው ይወቁ። እንዲመጡ እኛ ዱዓ እናደርግላቸዋለን። አላሁ ተዓላ የተጣመመ ልባቸውን ያቀነው ወደ ሐቅ መንገድ ይምራቸው። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።